ስለ ሊዮኔል ሜሲ ምን ያህል ታውቃላችሁ? ሜሲ ገና በልጅነቱ በጣም አስፈሪ በሽታ እንዳጋጠመው እና አንዳንድ ስለ ህይወቱ እንሰማለን። ወደ ቪዲዮ። ሰላም ውድ የሚኪ ኢንተርቴይንመንት ቤተሰቦች፣ በሌላ ቪዲዮ ተመልሰን መጥተናል። ይህን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱ። ሊዮኔል ሜሲ ሰኔ 24 1987 በሮዛሪዮ አርጀንቲና ተወለደ። በልጅነቱም ለእግር ኳስ ከፍተኛ ፍቅር ነበረው እናም አስደናቂ የተፈጥሮ ችሎታም ነበረው። ነገር ግን ወደ 10 ዓመት ገደማ ሲሆነው የእድገት ሆርሞን እጥረት እንዳለበት ታወቀ። ሰውነቱ በመደበኛነት ለማደግ በቂ ሆርሞን አያመነጭም። በዚያን ጊዜ ቤተሰቦቹ ገንዘብ አልነበራቸውም፣ ሕክምና ማድረግ አልቻሉም። ነገር ግን ሜሲ ይህን ሁሉ ችሎ ለኒው ኦልድ ቦይስ ለተባለ የአካዳሚ ክለብ ይጫወት ነበረ። የእሱ ተሰጥኦ የማይካድ ነበረ። እናም በመጨረሻም ፊኤስ ባርሴሎና ስለ እሱ ወሬ አገኘ። በጣም ከመደነቃቸው የተነሳ ለሕክምና ክፍያ እንደሚያደርጉ ለቤተሰቡ ነገሩ። እናም እሱ እና ቤተሰቡ ግን ወደ ስፔን መሄድ ነበራቸው። ሜሲ የባርሴሎና ታዋቂ የወጣቶች ክለብ ተቀላቀለ። ስልጠናም ጀመረ። ምንም እንኳን ትንሽ እና አይን አፋር ቢሆንም ሜሲ በኳስ ላይ ያለው ክህሎት ከእውነት የራቀ ነበረ። በ2004 ገና በ17 ዓመቱ በይፋ የመጀመሪያውን ቡድን ጨዋታ አደረገ። ከዚያም በፍጥነት የባርሴሎና በጣም አስፈሪ ተጫዋች መካከል አንዱ ለመሆን በቃ። ሪካርዶችን ግራ እና ቀኝ በመስበር ብዙ ጎሎችን፣ ብዙ አሲስቶችን፣ ብዙ ርዕሶችን ሰራ። ባለፉት ዓመታት ሜሲ 7 የባላንዶር ሽልማቶችን አሸንፏል። ለዓለም ምርጥ ተጫዋች ተብሏል። ባርሴሎናን በ4 ቻምፒየንስ ሊግ ዋንጫዎች መርቷል። እናም የምንጊዜ ምርጥ ተጫዋች በመባል በባርሳ ታሪክ ተመዝግቧል። የእሱ ዘይቤ ልዩ ነው። ዝቅተኛ ስብራት ማዕከል፣ የሚያብረቀርቅ ድሪብል፣ አስደናቂ ግቦች እናም የማለፍ ችሎታ ነው። በዓለም አቀፍ ደረጃ ከአርጀንቲና ጋር ስኬት ለማግኘት ትንሽ ጊዜ ወስዶበታል። እሱ ብዙ የፍጻሜ ጨዋታዎች ተሸንፏል፣ እንደ 2014 የዓለም ዋንጫ ፍጻሜ። እናም አንዳንድ ሰዎች ኢፍትሐዊ በመሆን ይተቹት ነበረ፣ ግን ተስፋ አልቆረጠም። በ2021 በመጨረሻም ከአርጀንቲና ጋር የመጀመሪያውን ትልቅ ዋንጫ አነሳ፣ ካፕ አሜሪካ። እናም በ2022 የፊፋ የዓለም ዋንጫ በኳታር በማሸነፍ በመጨረሻም ሁሉንም ጥርጥሮችን ነፃ ማድረግ ችሏል። ከሜዳ ውጪ ሜሲ በትህትና ትንሽ ተጠብቆ እና ለቤተሰቡ ቅርብ በመሆን ይታወቃል። ከ20 ዓመት በኋላ በባርሴሎና ከቆየ በ2021 በክለቡ በቀረበው የገንዘብ ችግር ሜሲ ወደ ፓሪስ ሰን ጀርመን አቀና። እናም በ2023 በዩናይትድ ስቴትስ ኢንተር ሚያሚ ተቀላቀለ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ዩቲዩብ ቻናል ያበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ተርሰሙ።